ይናፍቀኛል። ውረድ ዲስፕራ እንደው የቲክታክ ዝም ብሎ ነፃ ዋይፋይ ተገኘ ሞታ ቀራኔው ይናፍቀኛል። ውረድ ዲስፕራ አዳሚ ተማሪ ከታች ኮልኮሌ ማለት ኢንዲያ የሚባለው ሀገር አታረጊው ህንድ ምን ልትሰሪ ገባሽ? አው ከኢትዮጵያ ይሻላል ምናምን ብለውኝ። የት ነው የተወለድሽው? እንጅባራ። የአማራ ህንድም ገባ በቃ ህንድ ማለት ምስራቅ ኢትዮጵያ የነበር ነው፣ የአማራ ግዛት ነው። እኔ ቲክታክ ላይ ያለላችሁ ሂዳችሁት ወንዙ ትልቅ ወንዝ አለ። እሱ የአማራ ንጉስ የነበር ነው። በዚያ ስም ነው የሚጠራው። አንድ ኢንዲያ ፕሮፌሰር ህንድ ምስራቅ ኢትዮጵያ እንደነበር ኢንዲያን ኦሽን ነበር የሚባለው ድሮ አይደለም እንዴ? ምንድነው ይቅርታ ኢትዮጵያ ኦሽን ነበር። አሁን ነው ኢንዲያ የተባለ። እና መቼ ነው የሄድሽው ህንድ? ከ4 ወር በፊት። ምን አለ እዚያ? አይ እኔ ከኢትዮጵያ የሚሻል መስሎኝ ነበር። ተመሳሳይ ነው ያው እዚህ ካፌ ነገር አለ። ኮሰታ ገቡ ተሸብለ ተመለሽ። ዋ ህንድ ከመኖር እኮ ሞጣ ከተማ ላይ ብትኖሪ በጣም ምንጓ ይመስልሽ ነው። $100 ልክልሻለሁ በቃ እያቀራራሽ ማድረግ ነው። አረቄ እየከፈትሽ ሄደን በቻረቂ እንዴ እንደ ኮተት ህንድ እኮ በተደራራቢ አልጋ የሚተኛ አንድ ቤት ውስጥ እኮ 99 ሰው የሚተኛ ታውቂያለሽ? ይሄን 4 ሰው ይተኛል። ይኸው እንደ ፔስታ አንዳንድ ልጆቻቸው አይተሻል አይደል? በቢጫ በኩርቱ ፔስታል ሰቅሏቸው ልጆች አንገታቸውን ከላይ ወጥተው እዚህ ጋር አድርገው ያት ከሷ ካል በእውነት ሁሉንም ነገር ለይቻቸዋለሁ አይቼዋለሁ። ሁሉንም ነገር ለይቻቸዋለሁ ለይቻለሁ። አይቼዋለሁ። My God. ነፍስ ሰራተኛ ሰራ የምልከው እንደዚህ ምናምን ስድብ አልችልበት እንደሆነ ጓየው ወጥቻለሁ መቀድ እንዳይነት አፈን ነው መቀድ እና ጎመን በካልቾ መጥቼ ያደኩ ሰው ነኝ። ለጉር አይደለም ጎመን አልበላም ዱባ አልበላም የቂጣ ምንድነው እያሉ ጠግበን ጎጃም ውስጥ ሽሮ በካልቾ እየመታን ያደግን ፋክቱ ነው የምነግርህ። ዱባ ወጥ አልበላም ብዬኔስ ድስ ሰብሬ አውቃለሁ። ጎመን አልበላም ጎመን ጥቅም መኖሩ ሳላውቅ ከስጋ በላይ ለካ ጎመን ነበር። የሀብታም ልቅሶ በሳክስፎን ይታጀባል። ቀልድ እንዳይመስል በጊታር የሚታጀብ ቤት ነው ያይቻል። ዋናዋ ሴትዮዋ ስትመጣ ከጀርባው ጊታር ይዞ ቆንጆ ነበር በቃ አንተ እኮ ቆንጆ ነበር ክስዳ ዳንዳን አርጎ ይቆማል። ጥቁር ለብሶ እሱ አይስቁም።